በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ አጭር ነገር ላካፍላችሁ መጥቻለሁ። ድነታችንን ፍጹም የሚያደርገው ምንድነው በሚለው ሐሳብ ወይም what makes our salvation perfect በሚለው ሐሳብ አጭር ነገር ልላችሁ ፈልጋለሁ ከመጽሐፍ ቅዱስ። ድነታችን ፍጹም ለመሆኑ ማረጋገጫው ምንድነው? ድነታችን ሙሉ ለሙሉ ፍጹም መሆኑ ትክክል መሆኑ ማረጋገጫው ምንድነው የሚለውን ነገር ነው ላካፍላችሁ የፈለኩት ማለት ነው። በመጀመሪያ ደረጃ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለ ክርስቶስ ሲናገር ጌታ ኢየሱስ ስለራሱ ሲናገር እንደዚህ ይላል፣ እኔ እውነት መንገድ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ለድነታችን ዋና ማረጋገጫ የሚሆነው ኢየሱስ እውነት መሆኑ ነው። እኔ መንገድ እውነት ሕይወት ነኝ አለ። ስለዚህ እውነት መሆኑ ለድነታችን ዋና ማረጋገጫ ነው። ነገር ግን አንድ የመጽሐፍ ቅዱስ ላካፍላችሁ ፈልጋለሁ። ይህንን ቃል ሙሉ ለሙሉ የሚገልጽ ማለት ነው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለእናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧቸዋልና ብሎ ይናገራል። ስለዚህ እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጣቸዋል ብሎ ይናገራል። ስለዚህ ለመዳን የተመረጥንበት መመረጥ እውነትን በማመን ነው። ድነት ሙሉ ወይም ፍጹም የሆነው ወይም የሚሆነው እውነትን በማመን ላይ ሲመሰረት ነው። እውነትን ላይ ያልተመሰረተ ድነት ሙሉ ለሙሉ ዋጋ የለውም ማለት ነው። እውነትን በማመን ለመዳን እንደ በኩራት መርጣችኋልና ብሎ መጽሐፍ ቅዱሳችን ይናገራል። እግዚአብሔር በመንፈስ መቀደስ እውነትን በማመን ለመዳን እንደ በኩራት መርጣችኋልና። ስለዚህ ያመንነው እምነት እውነት ነው። ያመንነው እምነት ትክክል ለመሆኑ ማስረጃው እውነትን ስናመን ነው። በውሸት መልእክቶች ላይ የተመሰረተ እምነት የለንም። ድነታችን ሙሉ የሆነበት ፍጹም የሆነው ፐርፌክት የሆነው our salvation ፐርፌክት የሆነበት ዋና ምክንያት እውነትን በማመን ላይ የተመሰረተ ስለሆነ ነው። ጌታችን ኢየሱስ ክርስቶስ ደግሞ እውነት እንደሆነ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ተናግረናል። ከዛ ውጭ ኢየሱስ ክርስቶስ ስለ ኃጢአታችን በሰራው ስራ ላይ በመደገፍ ነው ድነታችን ፍጹም የሆነው። በእኛ ላይ የተመሰረተ በእኛ ስራ ላይ የተመሰረተ ወይም አስርቱ ትእዛዛትን በመፈጸም ላይ የተመሰረተ ወይም በሌላ ነገር ወንጀልን በማድረግ ኃጢአትን በመስራት ሰዎችን በመግደል ላይ የተመሰረተ ወይም ደግሞ ባለመግደል ላይ የተመሰረተ አይደለም። ድነታችን እውነትን በማመን ነው። ያ እውነት ደግሞ ጌታችን ኢየሱስ